ሰላም ሰላም ያገሬ ልጆች እንደምን አላችሁ? አዶናይ ነኝ። ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው። እንግዲህ ይህ ፕሮጀክት የተገነባው በኢትዮጵያን መሐንዲሶች ነው። ከኢትዮ ጅቡቲ ሬልዌይ ማለት ነው። ስፋቱ ደግሞ ወደ 36000 ካሬ ሜትር ይገኛል ማለት ነው። ይህ ፕሮጀክት ከመስፋፋቱ በፊት እንግዲህ 1000 ኮንቴነሮች ብቻ ይችል ነበረ። አሁን ደግሞ 4300 ኮንቴነሮችን መያዝ ይችላል ማለት ነው። 1000 ኮንቴነሮች ለማውረድ ደግሞ 10 ሰዓት ይፈጅ ነበር ከዚህ በፊት። ይህ ፕሮጀክት ካለቀ በኋላ ደግሞ 4300 ኮንቴነሮች በ2 ሰዓት ብቻ ማውረድ ይቻላል ማለት ነው። ይህ ደግሞ በጣም ትልቅ የሆነ ኢምፕሩቭመንት ነው ጋይስ። የዚህ ፕሮጀክት ጥቅም እንግዲህ ማለት ነው ከዚህ በፊት ማዳበሪያ ወደ ጅቡቲ ተልኮ ከውጭ ሀገር ከዛ እዛ ፓክ ተደርጎ ነበር ወደ ኢትዮጵያ የሚመጣው። አሁን ግን ቀጥታ ወደኛ ይመጣል ማለት ነው። ይህ እንግዲህ የውጭ ሀገር ከረንሲ አንደኛ ሴቭ እናደርጋለን፣ ሁለተኛ ደግሞ አርሶ አደሮች ገበሬዎች ማለት ነው የሚጠብቁት ሰዓት በጣም ዝቅተኛ ይሆናል። በጣም ትልቅ ኢምፕሩቭመንት ነው ከምታስቡት በላይ። ብዙ አርሶ አደሮች በዚህ ተጠቃሚ ይሆናሉ። እኛም በፈጠነ በ30 ደቂቃ ውስጥ ከዚህ በፊት በሰዓታት በቀናት የነበረው አሁን ወደ 30 ደቂቃ አጥሯል። ኮንቴነሮቹ በፍጥነት ይደርሳሉ። ስሙዝ የሆነ ሮድ ነው የሚሆነው ለባቡሮች። ብዙ ሰውም በዚህ ተጠቃሚ ይሆናል ማለት ነው። እኔ በጣም ደስ ብሎኛል። እናንተስ ምን ታስባላችሁ ጋይስ?